ኦናናን ባየ አይናችን ግን ሰላሜንስን እኔ ወገን ኧረ በስመ አብ ይሄ ልጅ እኮ ነው እያጨሰን ያለው። ሰላሜንስ ወደ ቋሚ አሰላለፍ ከገባ ጊዜ ጀምሮ ጋይስ 19 ጨዋታ ተጫውቶ ዩናይትድ 2 ጊዜ ብቻ ነው የተሸነፈው። 19 ጨዋታ 2 ጊዜ እጅግ በጣም ለዩናይትድ ፊውቸር አሁን ብቻ አይደለም ለዩናይትድ ፊውቸር የሚገርም ገጸ በረከት ነው። ሰላሜንስ ይችላል። ይሄ ግለሰብ ማይክል ካሪክ የሚገርም ስታት ነው ጋይስ እመኑኝ። አንድን ቡድን በጣም የውጤት አዘቅት ውስጥ የነበረ ቡድንን በአንድ ጊዜ ሃኒሙን ሊሆን ይችላል ምን ሊሆን ይችላል ግን ከሃኒሙን ይሄ አዲስ አሰልጣኝ ከመቀየር ውጪ ሜዳ ላይ የሚታይ እጅግ በጣም ትልቅ ለውጥ ሰርቷል ማይክል ካሪክ። አስቶን ቪላ አሁን መስጋት አለበት። ዩናይትድ በዚህ አቋሙ ከቀጠለ ዛሬ እኔ በጣም ተስፋ አድርጌ ነበር፣ የምሬ ነው ብላችሁ የሚጥል ነበር የመሰለኝ። ግን ዲስ ጋይ ጌም ማኔጅመንቱ በጣም የሚገርም ነው። ሴስኮ ባስፈለጋቸው ሰዓት ቀይሮ አስገባ፣ ውጤት አገኘ። ሶ በጣም ውሳኔዎቹ በጣም ደብሊው ናቸው። ጌም ማኔጅመንቱ ደብሊው ነው። የሚገርም አሰልጣኝ ያገኛችሁ ይመስለኛል ዩናይትዶች። እኔ እርግጠኛ ሆኜ የምነግራችሁ ነገር ቶፕ 4 ትልቅዬ ቻንስ። ቼልሲ ተውት። ቼልሲ እኔ ግርም ያላችሁ የቼልሲ ደጋፊ እየወጣሁ ወንደል ጠላት እላለ። ምን አይነት በክለባችሁ ተስፋ የቆረጣችሁ ምን አይነት አሽቋላጭ ናችሁ? እሁድ ጠብቁኝ። ሊቨርፑል ምናልባት ሊቨርፑል አሁን እያንሰራራ ነው። ሊቨርፑል ካልሆነ በስተቀር ሌላ ቡድን የሚይዙ አይመስለኝም ዩናይትድን። ኢቨን ቶፕ 3 እና 4 የማግኘት ትልቅ እድል አላቸው። ሻራውቱ ማይክል ካሪክ። ቻይናዎች ምን ይላሉ መሰላችሁ? ኒሃውማ ሁንሃ ምን ማለት ነው? 3ኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው። ካሪክ ምርጥ ቀያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ። ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን። ገብርኤልን ቆንጆ ምሽት ነበር። 1-0 መሆኑን እንዳታዩ። ኡቭን ይመቸን። ቻምፒዮንስ ሊግ መጣሁልሽ ሰላምዬ አንቺን ማየት ከቻልኩ ብሏል። ይመቻችሁ። ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንቢትን አሁንም አንቢትን ሆኖ እየቀጠለው ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው 3ኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲ እና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባል። ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ 3ኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። 3ኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከትላልቅ ቡድኖች ደግሞ 4ቱን ብሩኖ ኩኛ እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ከኤቨርተን 3 ነጥባችንን ወስደናል እና ዋነኛውን ሚና ከተጫወቱ ተጫዋቾች አንዱ ሴላሜንስ በረኛችን እርግጥ ያለ ኩሉን የጠበቀ በቃ እኔ ምችት ያለ አይደል የሆነ ኧረ ምናምን ማትሉበት ማትጠራጠሩት በረኛ። እግር ኳስ ነው፣ ነገም እንደሚሆን አናውቅም። እስካሁን ባለው ፐርፎርማንስ ዩናይትድ ቤት ከመጣ ጊዜ ጀምሮ ባለው ፐርፎርማንስ ግን ምችት ያለኝ በረኛ ነው ሴላሜንስ የኔ አባት። እኔ ማለት ነው ጀማው በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ እነ ኦናናን እነ ባይንደር ምናምን የሚባሉ እነዛ በረኞችን እንዳላየን አሁን ይሄ መቶ ምን አድርጉ ነው የሚለን እንዴ? እኛ ማላይ ሙድን ያዝማንዬ ያወጣውን ጎል አይቷል። እንኳን የምሬን እኮ ነው የምልህ በጣም ከባድ ኳስ ነው። በቃ እንዴት ነው እዛ 90 ዲግሪ ላይ የተላከን ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው ነውር አይደለም እንዴ? ብችልም እኮ ትለቃለህ እኮ አንዳንዴ
ግግም ይላል እንዴት እንዳበሸቀኝ አንተ እንዴት አይነት ኳስ ነው ያወጣው ማን ለሴቡ እኮ አድርቄዋለሁ ግን አይወጣም በቃኛው ነውናና አይተን ብዙ ነገር የለመድን ደጋፊዎች ነን የኳስ ተመልካች ነን ይለቀቃል አንዳንዴ በቃ መልቀቅ አለበት ከዛ ውጪ ጀሞ ዛሬ ዩናይትድ እጅግ በጣም ወሳኝ 3 ነጥብ ነው ከኤቨርተን ሄዶ ይዞ የመጣው ጀሞ በተለይ ደግሞ በቶፕ 4 ሂደቱ ላይ ማለት ነው ራሱን አደላድሎ እንዲያስቀምጥ የሚያስችለውን አይነት ውጤት ነው ያመጣው ከዛ ውጪ አንደነ ሊቨርፑል እና ቼልሲው እየተንገዳገዱም ቢሆን ዩናይትድን እጅጉን የሚፈትኑት ቡድኖች ነው የሚሆኑት እያንዳንዷን ነጥብ እያሳካ መሄድ ነበረበት ዛሬ ትልቅ ነጥብ ነው ያስመዘገበው ጀሞ ከዛ በተጨማሪ እንግዲህ አሁንም ቢሆን በአዲሱ ሲዝን አልተሸነፈም ዩናይትድ እንደቀጠለ ነው ይላል አሁን በዚህ ሊሸልሉብን ነው አቤታታ ጀማ ለማንኛውም ይመቻችሁ ሰላም ደሩልኝ አሁን ዝም ብዬ መርቃችኋለሁ እናንተ አሜን ትላላችሁ ማለት ነው ፈጣሪ እንደማንቼ ህይወታችሁን ይቀይርላችሁ እንደ ቀልድ ሽንፈት ረሳን ማለት ነው እስቲ ፕሪሚየር ሊግ ላይ ማለት ነው ከጃንዋሪ ከአዲስ ዓመት በኋላ ያልተሸነፈ ክለብ አሳዩኝ አረ በስባ ሽንፈት ምንድነው የሚለው አረ ናፈቀን አረ እንሸነፍ ዝም ብለን እስቲ እንደው ስሜቱን ለሞቅ እስቲ የሆነ ቡድን እንደው ተጠራርታችሁ ወይ 19ን ተቀላቀሉና ሞክሩን ማለት ነው ዛሬ ያበደ ገገማ ኤቨርተን በራሱ መንገድ አሸነፍ ነው ኮርና ምናምን ድሮ ቀርቷል በኦናና ጊዜ ቀርቷል ማጓየር ሴላመንስ የሚገርም በረኛ በቃ ያየር ላይ ኳስ ጭራሽ አልፈውም ነበር ኩኛ የሚገርም ፓስ ብሪያን ምቤሞ የሚገርም አሲስት ሴስኮ ያበደ ጎል በቃ ያበደ ነበር ብቻ በጣም ያምር ጨዋታ ነው አስፈላጊዋን 3 ነጥብ ወስደናል ወያዳ በጊዜተኛ ፍሬ እንዳይሟሟ ኮፒ ሊንክ ሪፖርት ሼር ሰጠተ ዩናይትድ አሸንፏል አረ በስመ አብ ማን ሙሉ ሰከንድ አፍ ተደብድቦ እንዴት እንዳገባ አላቀለጥም ሼስኮ ተቀይሮ ሲገባ ምንድነው የሚያገባው ካሪክ ይውላችሁ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ ያያል ቲሙ እንደተቸገረ ገብቶታል ማለት ነው አማዳ ያስፈልግም ነበር ወጣ ምንድነው ካውንተሩ ኩኛ ምን አይነት ክሮስ ነው የሚያደርገው ማን ኤቨርተኖች ሙሉ ሰከንድ አፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን አረ በስማ አማን እድለኛ አይደሉም ኤቨርተኖች ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው ማይችለው እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው እንዴ ማይክል ኪን በግራግሩ 90 ዲግሪ ላይ ነበር የመጣው እንዴት አድርጎ እንደመለሰው አላቅለትም ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ አፉን ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ አፍ ተበልጠው ግን አሸነፉ አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን አንድ ለባዶ ለማሸነፍ ለምንድነው ፈረስታፍ ቤንጃሚንን ያላስገባችሁት ወይስ እኛን አጓግቶ ለማሸነፍ ነው ጥሩ ስትራቴጂ ነው እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጫወታው ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ተልጦ እንደንተኛ የሚያደርገን ታክቲክ ይዞ መጥተው ኮነ እንደዛ ተሳክቶልሃል በሉልኝ ጥሩ ነው ግን አሰላለፉ ልክ አልነበረም ልጁን ፈርስታፍ ራሱን አስጀምር ነበረበት ሴስኮን ማለት ነው በአግባቡ ለማንኛውም አንድ ለባዶ አሸንፋል ጀማው ዛሬ ቋጠሩ አልሆነም እኔ ትርፌ ናፍቃኝ ነበር እሷ ማየት ፈልጌ ነበር ለዛ ነው ያዩዋት እንጂ ከዛ ውጭ አንድ ለባዶ አሸንፋል ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች አንተ አራተኛ ላይ መታለች አሁን እንግዲህ ወደ ቪላ እየተጠጋች ነው በ3 ሆነሽ ከቪላ እቺ አመጣጧ ጥሩ አይደለም ጀማው አመጣጧ ጥሩ አይደለም በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ አሬ የሆነ ቡድን ቀስ ማስበረልኝ እቺ ቡድን አይ መከራ ማይክል ካሪክና ማንቸስተር ዩናይትድ አልተቻሉም ዛሬም ከሜዳቸው ውጪ በመጓዝ ኤቨርተንን በመቅጠም 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊጉ አራተኛ ደረጃነታቸውን በ48 ነጥብ ማጠናከር ችለዋል ሶስተኛ ላይ ከሚገኘው አስቶን ቪላም ያላቸውን የነጥብ ልዩነት ወደ 3 ማጥበብ ችለዋል ማለት ነው ማይክል ካሪክ ማንቸስተር ዩናይትድን ከተረከበ ጊዜ አንስቶ በ6 ጨዋታዎች 5ቱን ቀጥታ በማሸነፍ አንድ አቻ ብቻ ነው መውጣት የቻለው አስደናቂ ግስጋሴው እንደቀጠለ እየተመለከትን እንገኛለን የዚህ ጨዋታ የመጀመሪያ አጋማሽ የተሻለው ቡድን ማንቸስተር ዩናይትድ ነበር ነገር ግን ሰከንድ ሃፍ ላይ ተመጣጣኝ ግስጋሴ ስንመለከት ነበር እንደውም ኤቨርተኖች ይበልጥ ጫና ለመፍጠርም ሲሞክሩ ነበር በፈርስት ሃፍ ልክ እንግዲህ ጥንቃቄን አብዝተው ከኳስ ጀርባ አልነበረም ሲከላከሉ የነበረው ማለት ነው ተመጣጣኝ የሆነ እንቅስቃሴ ነበር ስንመለከት የነበረው ታዲያ በዛ መሃል እንግዲህ ተቀይሮ የገባው ቤንጃሚን ሴስኮ 71ኛው ደቂቃ ላይ እጅግ በጣም አስደናቂ በሆነ ፍሉ ባለው ኳስ እንግዲህ ከነ ቡድን አጋሮቹ ኩኛ ከዛ በኋላ በምቤሞ አማካይነት የመጣለትን ኳስ በእግሩ ማጨራረስ በማስቆጠር ነው ማንቸስተር ዩናይትድ የንን ጨዋታ 1-0 ማሸነፍ የቻለው ማለት ነው ተቀይሮ እየገባ ለማንቸስተር ዩናይትድ ውጤት ቀያሪ ተጫዋች መሆኑንም እያስመለከተን ይገኛል እኔ በግሌ ይበልጥ እድሎች ቢሰጡት ብዬ ከማስባቸው ተጫዋቾች መካከል አንዱ ነው ብዬ መናገር እችላለሁ በጣም አስደናቂ ኳሊቲ ያለው ተጫዋች ነው በዛሬው ጨዋታ ላይ ጎሉን ሲያስቆጥር መነሻው እሱ ነበር ተቀይሮ ገብቶ ማለት ነው ከዛ በኋላ ኩኛ የሚገርም ሎንጎ ቦል ለምቤሞ አደረሰው ምቤሞ በሚገርም ሁኔታ
ጠብቆት። እንግዲህ ሼሽኮ በጣም አስደናቂ የሆነ ፍጥነት ሩጫ ሳይቶ ከተከላካዩ ጀርባ ሲገባለት ፓስ አድርጎ ጎሉን መቆጠር የቻለው ማለት ነው። ለማንኛውም ግን ማንቸስተር ዩናይትድ በጣም በአስደናቂ ግስጋሴው እየቀጠለ እየተመለከተ ነው እንገኛለን። ቶፕ ፎር ህልሙንም እንግዲህ እያለመለመ እየተጓዘ ነው የሚገኘው። ለማንኛውም እናንተ ስለዚህ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋፍኝ። የፕላስ ምልክቱ መጫ እንዳትረሱ። ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደንደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ዝም ብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ ማንቸስተር ዩናይትድ 1 ኤቨርተን 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን እኔ ደካማ ጨዋታ እንደዚህ አይቻል አቅም ነበር። እንቅልፌን ነበር ያመጣችሁ። ከዛ ከላመንስ ነው የምንጀምረው ማለት ነው። ላመንስ ሰከንድ ሃፍ ላይ ሙሉ 10 ኮርና ተሻምቶ ይቀልባል። ምንድን ነው እንደዚህ? ምን አይነት ጨዋታ ነው? ይመታበታል። ምንድን ነው? በጣም ያበደ ጨዋታ ማለት ነው። ላመንስ 9 ከ10። ከዛ ሉክሾ ጋር እንሄዳለን። ማን ሉክሾ ሎክ አድርጎት ነበር ኪሊማን እንጂ ግን ማለት ነው እንጂ በጣም አንፕሬዲክተብል ሰው ነው። ግን እስቲ ሉክሾ አሪፍ ጨዋታ ነው የጨዋታው 8 ከ10 ማለት ነው። ከዛ በኋላ ማጓየር ጋር እንሄዳለን። ምንድን ነው ቴስታ ዝም ብለህ እንደዚህ ከሰዎቹ ጋር የምትጣለው አንተ? ምን ያህላል ደግሞ ጭንቅላቱ በእናትህ ማጓየር 8 ከ10። ከዛ በኋላ የዮሮ ጋር እንሄዳለን። ሌኒዮሮ ከብዙ ጊዜ በኋላ ዛሬ አሪፍ ጨዋታ ሲጫወት አየሁት። ኳስ ምናምን እያስጣለ ነበር። የሆነ ሰዓት ላይ መደንገጡ እንዳለ ሆኖ ማለት 7.5 ሰጠዋለ። ዳሎት ጋር ሄደ። ዳሎት ወደፊት ሲሄድ አሪፍ ነገር ያደርግና ማለት ነው የሆነ ውሳኔ ላይ ችግር አለበት። ፓስ ማድረጉ የሆነ ነገሩ ይበላሻል። አሪፍ ነገር አድርጉ ማለት ነው። 7 ከ10 እንሰጠዋለን። መሀል ላይ እንሄዳለን። ካስሜሮ ምንድን ነበር ስትሰራ የነበረው? ኳስ ይቀማና ማለት ነው የሚገርም ስሩ ቦል የሚሰጥ ኳስ እያበላሸባችሁ ነበር። በጣም ብዙ ኳስ ማለት ነው። ካስሜሮ 6 ከ10 ነው የምሰጠው። ኮቢ ሜኖ ምን አይነት ተጫዋች ነው ግን? ተርን ያደርጋል። ዋንቱ ከብሩኖ ጋር የሚጫወተው ጨዋታ በጣም ያበደ ነው። ኮቢ ሜኖ 8.5። ከዛ ኩኛ ጋር እንሄዳለን። ኩኛ ዲፌንሲቭሊ ሰከንድ ሃፍ ላይ በጣም እያገዛቸው ነበር። ጭራሽ ካውንተር ላይ ምን አይነት ፓስ ነው ያደረገለት ለምቦይሞ? ምንድን ነው የሚሰራው ሰውዬ? ልክ አይደለም። በጣም ያበደ ጨዋታ 8.5 ማለት ነው። ከዛ ብሩኖ ጋር እንሄዳለን። ብሩኖ ጨዋታውን ለመቀየር እየሞከረ ነበር፣ ግን ያን ያህል እንደሌላው ጊዜ አልተመለከትኩትኝም። ዛሬ 8 ከ10 እንሰጠዋል። ምንድን ነው የምትሰራው? የሆነ በቃ ጥፍት ያለበት ሰውዬ አሪፍ ነገር ያደርጋል፣ ከዛ መጥፎ ነገር ይሆንበታል። እንዴት እንደሆነ አላቅም። ሄዱ 6 ከ10 ማለት ነው። ከዛ ምቦይሞ ጋር እንሄዳለን። ምቦይሞ ማለት ነው አንፕሪዲክተብል ሰው ኳስ ስጡ ምንድን ነው የሚያደርገው? ሺፍት እያደረገ የሚጫወትበት ወይ በጣም ነው ደስ የሚለው። ሰከንድ ሃፍ ላይ ለሼስኮ የሚገርም አሲስት ነው ያደረገለት። ተች አደረገ፣ አጠፎ ልጁን እዛው ሰጠው ማለት ነው። የፈጠነ 8 ከ10 እንሰጠዋለን። ከዛ በኋላ ከተቀያሪዎች እንሄዳለን። ሼስኮ ይሄ ሰውዬ እየተቀየረ ሲገባ ለምንድን ነው የሚያገባው? ለምን ባለፈው ዌስትሃም ላይ ገባ አዳናችሁ ዩናይትድ። ዛሬ ምን አይነት ጎል ነው? ልጁን አይታችሁታል? ታርኮስኪን እንዴት እንደቀደሙ አይታችሁታል? ጎሉን ትሪፕል እንዴት እንደቀደሙ ይሮጣል። 9 ከ10 በጣም ያበደ ጨዋታ